ብሩኖ ፈርናንዴዝ ማረፊያ ወደ ተርኪ ሊሆን ይችላል። ከማንቸስተር ዩናይትድ የመውጣት እድል አለው። የዕለቱ ትልቁ ጉዳይ ነው። አርሰናል አሁን ላይ ቀጥታ ከኒካስል ጋር በብሩኖ ጊማሬሽ ጉዳይ ውይይት ጀምሯል። የሚሳካ ከሆነ ብራዚላዊ አማካይ በኤምሬትስ የመታየት እድሉ ሰፊ ነው። ፊልፎደን በማንቸስተር ሲቲ ኮንትራት አራዝሟል። ፔፕ ጓርዲዮላ ዳግም በአሰልጣኝነት ግን በብሔራዊ ቡድን ልናያቸው የምንችልበት እድል ብቅ ብሏል። ሰላም ክቡራን እንዴት ውላችኋል? ይሄ የጎልደን ስፖርት የዩቲዩብ ገጽ ነው። የዕለቱን አጫጭር ጉዳዮች እነሆ ወደ እናንተ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። የዝውውር ጉዳዮችን ቀዳሚ እናድርግ። በአሰልጣኝ እንጀምረው። ኔዘርላንዳዊው ማርክ ቫን ቦሜል አዲሱ የቤልጂየም አሰልጣኝ ለመሆን ተስማምቷል። በዓለም ዋንጫው የቤልጂየም ብሔራዊ ቡድን በአሰልጣኝ ሩዲ ጋርሺያ ስትመራ እንደነበረ ይታወሳል። በመጨረሻ ግን ሩዲ ጋርሺያ ቤልጂየሞች ካሰቡትን በላይ ከፍ አድርገዋቸው ነበር። በስፔን ቡድን እስኪሸነፍ ድረስ በጥራት የመጨረሻ ሩብ ፍጻሜ ድረስ መቀላቀል የቻለ ቡድን ነበረ። በብዙ ነገሩ ደካማ የሚመስል ግን ደግሞ ከፍ ብሎ ያጠናቀቀ ቡድን ነው። ቢሆንም ግን ቤልጂየማውያኑ ሩዲ ጋርሺያን ማቆየት አልመረጡም። በምትኩ የቀድሞ የባየር ሚኒክ እና የኤስ ሚላን ተጫዋች የነበረው ማርክ ቫን ቦሜል አሰልጣኝ ሆኖ መጥቷል። እስከ ሰኔ 2028 የሁለት ወር ኮንትራትም አሰልጣኙ አግኝቷል። ከዚህ ቀደም በፒኤስቪ ሃይንዶቨን እንዲሁም ደግሞ በኔዘርላንድ ብሔራዊ ቡድን የታችኛው ቡድኖች በሮያል አንትዋርፕ ጭምር አሰልጥነው ያውቃል። ማርክ ቫን ቦሜል በብሔራዊ ቡድን ደረጃ በዋና ቡድን የቤልጂየም ብሔራዊ ቡድን ይዞ እስከ 28 ለመቆየት ከስምምነት ደርሷል። በመሀል የሚኖሩ ውድድሮችና በተለይ በአውሮፓ ዋንጫ ላይ የአሰልጣኙ ሁነት የሚመዘን ይሆናል። በማንቸስተር ሲቲ ቤት አድጎ ያለፉትን ዓመታት ማንቸስተር ሲቲን ሲያገለግል የነበረው ፊል ፎደን በዛው ለመቆየት ኮንትራቱን አድሷል። እስከ 2030 በሲቲ ኦፍ ማንቸስተር ለመቆየት ነው እንግሊዛዊ የተስማማው። በቶማስ ቱከል ቡድን ዝርዝር ውስጥ በዓለም ዋንጫው ላይ ባይካተትም ማንቸስተር ሲቲዎች ግን በዚህ ተጫዋች ላይ ያላቸው እምነት አሁንም አልተነካም። ተጫዋቹ በጠቅላላ በማንቸስተር ሲቲ መለያ 369 ጨዋታዎችን አድርጎ 110 ጊዜ ጎል አስቆጥሯል። ወይም ደግሞ ለተጫወተባቸው 1/3 የሚቀርብ የጨዋታ ሂደት ላይ ጎል አስቆጥሯል። ምናልባት በአዲሱ ኮንትራት መሰረት 500 ጨዋታ በመድረስ ስድስተኛው የማንቸስተር ሲቲ ተጫዋች እንደሚሆን ይጠበቃል። የ4 ዓመታት አዲስ ኮንትራትን የተሰጠው እስከ 2030 ይቆያል። ከአሰልጣኝ ኤንዞ ማሬስካ ጋር ለመስራት በብዙ እንደጓጓ በብዙ እየጠበቀ እንደሆነም ተናግሯል። በተለይ ማንቸስተር ሲቲ የሶስትዮሽ ዋንጫ ባሸነፈ ጊዜ አሰልጣኙ የተለየ ሚና ነበራቸው የፔፕ ጓርዲዮላ ኮቺንግ ስታፍ ውስጥ ሆነው። ስለዚህ ከእሳቸው ጋር ለመስራት በጣም ጓጉቻለሁ ብሏል። በዚህ መቆየት ልክ እንደ ቤቴ ነው፣ ለእኔ ብዙ ነገር ነው። በማንቸስተር ሲቲ መቆየት በብዙ ያስደስተኛል። ሁሉም ነገር ማለት ነው ማንቸስተር ሲቲን ወደፊት ብሎ ማሰብ የሚል ሀሳብ አንስቷል። ባሳለፍነው ውድድር ዘመን 50 ጨዋታዎችን አድርጎ 10 ጊዜ ጎል አስቆጥሮ የመጨረሻ 7 የጎል የሚሆኑ ኳሶችን አመቻችቶ ቢያቀብልም ቶማስ ቱከል አልሳባቸውም። በማንቸስተር ሲቲ ግን ቆይታው የተረጋገጠ ሆኗል። በፈረንሳይ ብሔራዊ ቡድን ባለፉት ዓመታት የግራ ኮሪደሩን በሚገባ ሲመራ የነበረው ሉካስ ዲኜ አዲሱ የፓሪስ ጀርማ ተጫዋች ለመሆን ከሙሉ ስምምነት ደርሷል። እስከ 29 በፓሪስ ጀርማ ሊያቆየው የሚችለውንም ኮንትራት እንደሚፈርም ተረጋግጧል። ወይም ደግሞ ኮምፕሊት የሆነ ዝውውር ሆኗል። ባለፉት ዓመታት በኤቨርተን ነበር ተጫዋቹ ያሳለፈው። የወጣበት ዋጋም እስከ 10 ሚሊዮን ዩሮ የሚገመት ነው። ፓሪስ ጀርማ እዚህ ቦታ ላይ ዋነኛ ተመራጭ ሊያደርገው ሳይሆን ግን በተጠባባቂነት ሊጠቀመው እንደሚችል ይጠበቃል። ወደ ቤቱ የመመለስ አይነት ስሜት ነው። ምክንያቱም ከዚህ ቀደም ከ2013 እስከ 2016 በፈረንሳዩ ፓሪስ ጀርማ አገልግሎ ያውቃል። ፈረንሳዊ ግራ ተከላካይ 8.5 ሚሊዮን ፓውንድ እስከ 10 ሚሊዮን ፓውንድ ገደማ ሊከፈልበት እንደሚችልም ነው የተነገረው። እስከ ጁን 2029 የፓሪስ ሰን ጀርማ ተጫዋች ሆኖ ፊርማውን ሙሉ ለሙሉ እንደሚያኖር ጭምር ነው ተጫዋቹ ላይ የተቀመጠው። በአስቶን ቪላ በኤቨርተን ቆይታን አድርጓል። ለመጨረሻ ጊዜ በአስቶን ቪላ የነበረ ተጫዋች ነው። ከቪላ ወደ ፓሪስ የሚያደርገው ዝውውር የተሳካ ይሆናል። የኑኖ ሜንዴስ ተገዳዳሪ ሊሆን ይችላል፣ ግን የመጀመሪያ ተመራጭ የመሆን እድሉ በጣም ጠባብ ነው። የስፔን እግር ኳስ የበላዮች አሰልጣኝ ሉዊስ ዴላ ፉዌንቴን በስፔን ብሔራዊ ቡድን ዳግም ለማቆየት እየሰሩ እንደሆነ የተነገረ ነው። የ65 ዓመቱ አሰልጣኝ እንግዲህ የአውሮፓ ዋንጫን ጨምሮ በቅርቡ ከቀናት በፊት የተጠናቀቀውን የዓለም ዋንጫን ለላሮሃ መስጠታቸው ይታወሳል። እኚህን አሰልጣኝ በስፔን ለማቆየት እየተሰራ እንደሆነ ዲያሪዮ ኤስ ይህን ገልጿል። እስከ 2030 አግሪመንቱን ከፍ ለማድረግ ወይም ደግሞ እየተዘጋጁ እንደሆነ እየተነገረ ነው። ሉዊስ ዴላ ፉዌንቴ ወደዚህ ቡድን ከመጡ ጀምሮ ኔሽንስ ሊግን ጨምሮ 3ቱን ትልልቅ ዋንጫዎች ማሸነፋቸው ይታወሳል። አሁንም በአውሮፓ ዋንጫ እንገድል እንዲደግሙ በድጋሚ ደግሞ የ2030 የዓለም ዋንጫ ላይ እንዲደምቁ የስፔን እግር ኳስ ፌዴሬሽን ያለመ ይመስላል። አሰልጣኙን ለማቆየት ንግግር
ጀምሯል። ሪያል ማድሪድ ፍራንኮ ማስታንቱዋኖን በውሰት መስጠት ይፈልጋል ተብሏል። ለሚሰጠው የትኛውን ቡድን ግን ተጫዋቹን የባይ ክላውዝ አይኖረውም ወይም እዛው የማስፈረም ምንም አይነት ህግም ውልም ግዴታም ሳይገባበት በውሰት ብቻ አሳልፈው እንዲመጣ ነው ቡድኑ የፈለገው። ማስታንቱዋኖ ከላቲን አሜሪካ ወደ ሪያል ማድሪድ ከመጣ በኋላ በቀላሉ ቋሚ የመሆን ቦታ ወይም ጊዜ ያገኘ ተጫዋች አይደለም። ጥራት ያለው ግራኝ ተጫዋች ነው። በቀጣይ በአርጀንቲና ብሔራዊ ቡድንም ስመጥር ከሚሆኑ ተጫዋች መካከል አንደኛው ሊሆን እንደሚገመት ወይ እንደሚችል ይገመታል። ግን ደግሞ አሁን በሪያል ማድሪድ ቤት ነገሮች ለሱ የተቃኑ አይደሉም። በዛ ምክንያት ሪያል ማድሪድ ተጫዋቹን በውሰት መስጠት ይፈልጋል። ኤንድሪክ ላይ ወደ ኦሎምፒክ ሊዮኔ ሸኝቶ ያዩት ለውጥ አለ ሪያል ማድሪዶስ። ስለዚህ ማስታንቱዋኖ ላይም ያንን እያሰቡ እንደሆነ እየተነገረ ነው። ክሪስቲያን ሮሜሮ ከቶትናም ጋር እንደሚለያይ 100% ተረጋግጧል። ምንም የሚቆይበት ምክንያት የለም። ኢንተር ሚላን እንዲሁም ደግሞ ባርሴሎና የተጫዋቹ ፈላጊ ናቸው። አትሌቲኮ ማድሪድ ባለፉት ዓመታት ኩቲ ሮሜሮን ማስፈረም ይፈልግ እንደነበረ የቅርብ ጊዜ ውስጣችን ነው። እንግዲህ የዲዘርቢ ቡድን የተከላካይ ክፍል ላይ ቀድሞ ቫን ደቪን አለው። እዛ ላይ ደግሞ እንደ ቫን ሄከ እና ሴኒሲ አይነት ተጫዋቾችን ማስፈረሙ ይታወሳል። ስለዚህ ኩቲ ሮሜሮ አርጀንቲናዊ የዓለም ሻምፒዮኑ የ22ቱ ሻምፒዮን ከቶትናም ጋር እንደሚለይ 100% ተረጋግጧል። ኢንተር ሚላን በተለይ ባስቶኒን ወደ አልሂላል የሚለቅ ከሆነ በቀጥታ ሊያስፈርመው የሚችለው ተጫዋች ክሪስቲያን ሮሜሮ ነው። ባርሴሎና ግን አሁንም የተጫዋቹ ፈላጊ ሆኖ ቀጥሏል። ሮድሪ ለሪያል ማድሪድ ብዙ መጫወት ይፈልጋል። ሪያል ማድሪድ ለዘብተኛ አቋም ማሳየቱ በርካቶችን አስገርሟል። በመጨረሻ ግን ሪያል ማድሪድ እና የሮድሪ ካምፕ ንግግር መጀመራቸው ሪያል ማድሪድ ለዚህ ዝውውር ማክሲመም የያዘው በጀት 60 ሚሊዮን ዩሮ እንደሆነ ከዛ ሊያልፍ እንደማይፈልግ እየተነገረ ነው። ማንቸስተር ሲቲዎች ምን እንደሚሉ በቀጣይ በደንብ የሚጠበቅ ዋነኛው ጉዳይ ነው። ግን ደግሞ ሮድሪ በብዙ ለሪያል ማድሪድ መጫወት መፈለጉና ኤሊዮ አንደርሰንን ማንቸስተር ሲቲ ማስፈረሙ ዝውውሩን የተሳካ ሊያደርገው ይችላል። ሮድሪ የዓለም ዋንጫው ኮከብ ተጫዋች እንደሆነ ይታወሳል። እንዲሁም ደግሞ ምናልባት የሚሳካ ከሆነ ባለንዲዮር ላይም ስሙ ሊካተት የሚችል ተጫዋች ነው። ሪያል ማድሪድ እዛ ቦታ ላይ ትልቅ ችግር እንዳለበት ይታወቃል። እርግጥ ነው ኦሬሊያን ቹዋሜኒን በዛው ቡድን ለማቆየት ከስምምነት ደርሷል። ያም ቢሆን ግን ጆዜ ሞሪኒዮ ፍላጎታቸው ጥሩ ከሆነና ከተጫዋቹ ጋር የመስራት እቅዳቸው ከፍ ካለ ሮድሪን በሪያል ማድሪድ መለያ ማየታችን እድል ሰፊ ይመስላል። ሁለቱ አካላት ማንቸስተር ሲቲ እና ሪያል ማድሪድ በቀጣይ ንግግራቸው ቢጠበቅም ሮድሪ እና ሪያል ማድሪድ ግን በግል ጥቅም ጉዳይ አሁን ላይ ስለመስማማታቸው እየተነሳ ነው። በቀጣይ ቀናቶች ከምንሰማቸው ትልልቅ የዝውውር ጉዳዮች መካከል አንደኛው ሊሆን ይችል ይሆናል። ጂዮቫኒ ማላጎ የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። እኛ ምንም አይነት የፋይናንሻል ኢሹ የለብንም፣ ስለዚህ አሰልጣኙ የሚፈልጉትን ያክል ከፍለን እናመጣቸዋለን የሚል ሀሳብ ሲሰጡ ተሰምቷል። እንዲህ የተባለው ለፔፕ ጓርዲዮላ ነው። ፔፕ ጓርዲዮላ ከ10 ውድና ውብ ዓመታት በኋላ ከማንቸስተር ሲቲ ጋር ተለያይተው በቦታቸው ላይ ኤንሶ ማሬስካ መቀጠራቸው ይታወቃል። ፔፕ ጓርዲዮላ ሊያርፉ ይመስል ነበር። ዳግም የሚመለሱ ከሆነ ግን በክለብ እግር ኳስ ሳይሆን በብሔራዊ ቡድን የመሆን እድሉ ሰፊ ይመስላል። 3 ተከታታይ የዓለም ዋንጫ ያልተካፈለው የጣሊያን ብሔራዊ ቡድን ደግሞ ፔፕ ጓርዲዮላን በብዙ አጥብቆ ፈልጓል። በእርግጠኝነት ፔፕ ጓርዲዮላ ወደዛ የሚያቀኑ ከሆነ ጣሊያናውያኑ ዳግም እንደሚነቃቁ፣ ዳግም ከፍ እንደሚሉ፣ በዓለም ዋንጫ ወደ ተሳትፏቸው ከመምጣት አልፎ ምርጥ ተገዳዳሪ ኮንተንደር እንደሚሆኑ፣ በአውሮፓ ዋንጫም የቅርብ ጊዜ ድላቸውን ለመድገም እንደሚፋለሙ አፍን ሞልቶ መናገር ይቻላል። የፔፕ ጓርዲዮላ ቀጣይ ማረፊያ የጣሊያን ብሔራዊ ቡድን እየመሰለ ነው። ከባዱ ሰበር ዜና ማንቸስተር ዩናይትድን ከጋላታሳራይ ያገናኝቷል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ሰዎች ጋር ቁጭ ብሎ በኮንትራት ጉዳይ ላይ መስማማት አልቻለም። ሪኒዋል በሚሆነው ኮንትራትና በቀጣይ ቆይታው ላይ በቂ ስምምነት አልደረሰም ወይም አላገኘም መባሉን ተከትሎ አሁንም እሱን የሚፈልጉ ቡድኖች ከተለያየ አካባቢ ብቅ ማለት ጀምረዋል። ጋላታሳራይ ደግሞ የወቅቱ ፈላጊ ነው የሚል ዜናዎች በተለይ ከተርኪ አካባቢ እየወጣ ነው። ማንቸስተር ዩናይትድ ከ64 ሚሊዮን ፓውንድ በላይ ተጫዋቹ ሊሸጠው አይችልም ተብሎ ተገምቷል። 56 ሚሊዮን ፓውንድ ደግሞ ሪሊዝ ክላውዝ ነው። ይሄ የሚሰራው ግን ከእንግሊዝ ውጪ ላሉ ቡድኖች ነው። የእንግሊዝ ክለቦች ብሩኖ ፈርናንዴዝን ቢያስፈርሙ ከ56 ሚሊዮን ፓውንድ የመክፈል ግዴታ አለባቸው። ከእንግሊዝ ውጭ ያሉት ግን በ56 ሚሊዮን ፓውንድ ብቻ ብሩኖ ፈርናንዴዝን ማግኘት ይችላሉ። እንደኔ እምነት ይሄ ዝውውር የሚሳካ አይመስለኝም። ማንቸስተር ዩናይትድም ተጫዋቹን ይለቋል የሚል እምነት ወይም ደግሞ ሀሳብ የለኝም። ግን ከማንቸስተር ዩናይትድ ጋር ሰሞንኛ ንግግሮቹ በጥሩ አለመጠናቀቁ ምናልባት ዝውውሩን ከፍ ሊያደርገው የሚችልበት እድል ሊኖር እንደሚችል መናገር ይቻላል። ፉላም የሪያል ማድሪዱን አጥቂ ጎንዛሎ ጋርሲያን ለማስፈረም ከሪያል ማድሪድ ጋር እየተነጋገረ እንደሆነ እየተነገረ ነው። ፉላም የፊት መስመሩን ለማጠናከር የ22 ዓመቱን አጥቂ ከወደ ስፔን ለማስኮብለል ጥረትን እያደረገ እንደሆነ ነው እየተነገረ ጭምር ያለው። ማሜ ኒያንግ ወደ ኖርዌጂያኑ ሃምካም ቡድን
አቅንቷል። ይሄ ተጫዋች እንግዲህ በቀጣይ በአውሮፓ ከምናያቸው ምርጥ ተጫዋቾች መካከል አንደኛው ነው። ይሄ ኖርዌጂያን ተጫዋች ወደ ፖርቶ ነው ይቅርታ ያመራው። ፖርቶ ተጫዋቹን አስፈርሞታል። ገና 20 ዓመቱ ነው። 1.6 ሚሊዮን ዩሮ ብቻ ነው የከፈሉበት። እንግዲህ የሃምካም የቡድኑ የኖርዌጂያኑ ቡድን ሃምካም ሪኮርድ ሴል ነው ተብሏል። 1.6 ሚሊዮን ዩሮ ለዚህ የኖርዌይ ቡድን ሃምካም ለሚባል ቡድን ተከፍሎ አያውቅም። በተጫዋች ዝውውር ለመጀመሪያ ጊዜ ይሄን ያክል ከፍታ ያለው ገንዘብ ወጥቷል። አንድሬ ቪላሽ ቦአስ የተጫዋቹን ነገ አይተን ወደ ቡድናችን ቀላቅለነዋል ሲሉ ተሰምቷል። አልሂላል የዌስትሃሙን ተጫዋች ሰመርቪልን በ80 ሚሊዮን ዩሮ ለመውሰድ ሁሉንም ድርድር ጨርሷል እየተባለ ነው። ወይም ደግሞ አግሪመንቱ ተፈጽሟል። ውሉ በስምምነት የሚጠናቀቅበት እድል ሰፊ ነው። ገና 24 ዓመቱ ነው ኔዘርላንዳዊ። ምናልባት የነ ዱራን አይነት እጣ ፈንታ ይገጥመዋል ወይንስ ደግሞ ከፍ ብሎ መጓዝ ይችላል የሚጠበቀው ጉዳይ ቢሆንም የሳውዲ ፕሮ ሊግ ሌላ ትልቅ ሰርፕራይዝ ፓኬጅ ሊወስድ እየተዘጋጀ እንደሆነ እየታየ ነው። ኢፕስዊች ታውን ኢሳ ዲዮፕን ከፉልሃም 8.5 ሚሊዮን ፓውንድ ገደማ ከፍሎ ለማስፈረም ሁሉንም ነገር ጨርሷል። ኮንትራቱ እስከ 2030 የሚቀጥል ይሆናል ወይም ደግሞ የሚይዘው ኮንትራት እስከ 2030 ይቆያል። ኢሳ ዲዮፕ በዓለም ዋንጫ ላይ በሞሮኮ ብሔራዊ ቡድን በተለይ ኔዘርላንድ ላይ ያስቆጠራት ኳስ በብዙ ትታወስለታለች። አርሰናል ከኢንተርሚዲየሪዎች ከደላሎች ወይም ደግሞ ተጫዋችን ከሚያዘዋውሩ አካላት በማለፍ ከቀጥታ የክለብ ለክለብ ግንኙነት ወይም ንግግር እንደጀመረ ዘ ታይምስ እያስነበበ ነው። ከኒካስል ጋር አርሰናል ቁጭ ብሎ በብሩኖ ጊማሬሽ ጉዳይ እየተነጋገረ ነው። አርሰናል የሚያስፈልገው ርቀት ተጉዞ ብራዚላዊን አማካይ ማስፈረም ይፈልጋል። ኒካስል ለተጫዋቹ ያስቀመጠው ገንዘብ ግን ለአርሰናል እንከን ሊሆን እንደሚችል ይጠበቃል። ያም ቢሆን ግን አሁን አርሰናል በቀጥታ ከቡድኑ ጋር ንግግር ስለመጀመሩ እየተነገረ ነው። አሌክስ ስኮት የቦርንማውዙ እንግሊዛዊ አማካይ ቦርንማውዝ ያቀረበለትን አዲስ ኮንትራት ሪጀክት አድርጓል ወይም ደግሞ ውድቅ አድርጓል። ገና 22 ዓመቱ ነው። ማንቸስተር ዩናይትድ፣ አርሰናል እንዲሁም ደግሞ ቼልሲ የዚህ አማካይ ፈላጊዎች ናቸው። ቦርንማውዝ በፍጹም ተጫዋቹን የመሸጥ ፍላጎት የለኝም፣ ምንም አይነት ፕራይስ አላወጣበትም፣ አይሸጥም የሚል አቋም ቢኖረውም ተጫዋቹ ግን አዲስ ኮንትራት አለመፈራረሙ ምናልባት በቀጣይ ዋጋውን አርክሶ እንዳይለቁት ለቡድኑ ያስፈራል። ተጫዋቹ በቦርንማውዝ መቆየት አለመፈለጉን በሚያረጋግጥ መልኩ ነው አዲሱን ኮንትራት ሪጀክት ያደረገው። አሁን ይሄ ለፈላጊ ቡድኖቹ ጥሩ አማራጭ ይመስላል። ከዝውውር ጉዳዮች ወጣ እንበልና ግን በወጪ ጉዳይ አንድ ጉዳይ እናንሳ። ቼልሲ ለማንቸስተር ሲቲ አካዳሚ ውጤቶች በጠቅላላው በቅርብ ዓመታት ብቻ 291 ሚሊዮን ፓውንድ አውጥቷል የሚል መረጃ በሰፊው የተነገረ ነው። ይሄ በጣም ይደንቃል። ሞርጋን ሮጀርስ በእንግሊዝ ፕሪሚየር ሊግ ታሪክ ውዱ ተጫዋች ሆኖ ከቪላ ወደ ቼልሲ መዘዋወሩ ይታወቃል። 117 ሚሊዮን ፓውንድ ወጥቶበት የቀድሞ የማንቸስተር ሲቲ አካዳሚ ውጤት ነው። ከዚህ ቀደም ሮሚዮ ላቪያ በ53 ሚሊዮን ፓውንድ፣ ጄሚ ባይኖ ጊተንስ በ48.5 ሚሊዮን ፓውንድ፣ ኮል ፓልመር በ42.5 ሚሊዮን ፓውንድ፣ ሊያም ዴላፕ በ30 ሚሊዮን ፓውንድ እንዲሁም ደግሞ ቶሲን አደርቢኦዮ ምንም እንኳን በነፃ ቢሆን ወደ ቼልሲ ከማንቸስተር ሲቲ አካዳሚ ቀጥታ ባይሆንም ግን በማንቸስተር ሲቲ አካዳሚ ያለፉ ተጫዋቾችን ቼልሲዎች የወሰዱበት አጋጣሚ ነው። ይሄ ማለት የማንቸስተር ሲቲ አካዳሚ በቅርቡ ያወጣቸው ተጫዋቾች ለቼልሲ 291 ሚሊዮን ፓውንድ ተሽጧል የሚለውን ማሳረጊያ ይሰጠናል። ፈረንሳይና ጀርመን በጋራ በመሆን የ2038ቱን የዓለም ዋንጫ እሱ ደግሞ ካልተሳካ የ2042ቱን የዓለም ዋንጫ ለማሰናዳት ጥረት እያደረጉ እንደሆነ እየተነገረ ነው። የ2030ና የ2034ቱ ተረጋግጧል። ስለዚህ በቀጣይ የሚኖሩትን ሁለት የዓለም ዋንጫዎች ወይ 38ቱን ወይ 42ቱን ለማሰናዳት በጋራ ጥያቄ ለማቅረብ ወይም መርጅ አድርገው ኮላብ አድርገው ለመምጣት ጥረት እያደረጉ እንደሆነ እየተነገረ ነው። ኬሊያን ኤምባፔ ባለንዲዮር ማሸነፍ የሚችልበት እድል እንዳለ ያስባል የሚሉ መረጃዎች ተበራክተዋል። በተለይ ክርስቲያኖ ሮናልዶ 2013 ምንም አይነት ሜጀር ዋንጫ ሳያሸንፍ እንዲሁም ደግሞ ሉዊስ ፊጎ 2000 ላይ ጋርድ ሙለር 1970 ላይ ዋንጫ ባያሸንፍም ግን 10 የዓለም ዋንጫ ጎሎችን በማስቆጠሩ ምክንያት ባለንዲዮር አሸንፎ ያውቃል። በእነዚህ ምክንያቶች ኬሊያን ኤምባፔ የምንጊዜውም የዓለም ዋንጫ ኮከብ ጎል አስቆጣሪ ሆኗል። ገና በ27 ዓመቱ በተጨማሪ የዚህ መድረክ 10 ጎል በማስቆጠር ብዙ ጎል አስቆጣሪው ተጫዋች ነበረ። እነዚህን ታሳቢ ማድረግ ራሱን በባለንዲዮር ያስባል የሚሉ መረጃዎች እየወጡበት ነው። የአውሮፓ ቻምፒየንስ ሊግም ሆነ የላሊጋው ከፍተኛ አስቆጣሪ መሆኑ ይታወሳል። ሰርጂዮ ቡስኬት የአሰልጣኝነት ስራውን ለመጀመር ጣጣውን ጨርሶ መጥቷል። ፍላጎቱ ግን በባርሴሎና በኩል ማለፍ ነው። አሰልጣኙ ወይም ደግሞ የቀድሞው ተጫዋች የባርሴሎና ኢንተር ማያሚ ተጫዋች የኮቺንግ ስታፉን ወይ መቀላቀል ወይም ደግሞ ከስር የባርሴሎና ቡድኖችን እያሰለጠነ የባርሴሎናን ባህል በሚገባ መረዳት ማየት ዋነኛ ዓላማው እንደሆነ እየተነገረ ነው። ዊሊያም ሳሊባ ለጉዳቱ ከቀዶ ጥገና ይልቅ ብዙ ጊዜያትን አርፎ መመለስን መርጧል። ወይም ደግሞ ቀዶ ጥገናው ለወራቶች ከሜዳ ሊያርቁት ስለሚችሉ በበቂ ረፍት ወደ ሜዳ መመለስን ወስኗል የሚሉ ጉዳዮች ከወደ ፈረንሳይ በለኪፕ በኩል እየተነበቡ ነው። ምን ያክል ያቆየዋል ራሱን የቻለ
ጥያቄ ቢሆንም የባክ ኢንጁሪው ግን ቢያንስ በፈጣኑ ወደ ሜዳ እንደማይመልሰው፣ ሰርጀሪ ማያረግ ከሆነ ግን ዘለግ ያለ እረፍት ሊያስፈልገው እንደሚችል እየተነገረ ነው። የዕለቱ የጎልደን ስፖርት የዩቲዩብ ዜናዎቻችን ይህን ይመስላሉ። በድጋሚ አዲስ የሆናችሁ ለቤቱ ሰብስክራይብ ማድረግ አይረሳ። የቀደሞቹ ደግሞ ሼር እያረጋችሁ ለሌሎች አድርሱልን።